ከዕለታት አንድ ቀን ጫካ ውስጥ የነበረ አንድ ሰፈር ነበር። እዛ ሰፈር ውስጥ የምትኖር አንድ ሴት ነበረች። 2 ልጆችም አሏት። ትልቋ ልጇ ክላሪስ ትባላለች። እናቷ በጣም የምትወዳትና የምትኮራባት ልጇ ነች። ትንሿ ማሪያና ደግሞ ሩሩ በጣም ደግና መልካም ልጅ ነበረች። ማሪያና አበቦችን መንከባከብ ትወዳለች። ቤታቸውን በሙሉ በአበቦች ታሳምራቸዋለች። ፀሐይ ስትወጣ ሰፈራቸውን እንደ መብራት ያበራል። እናትየው ትልቋ ልጇን በጣም ትወዳታለች እና ምንም አይነት ጥፋት ብታጠፋ ምንም አይታያትም። በጣም ትዘንጣለች። ሁሉ ጊዜ እንደተዋበች ነው። ነገር ግን ምንም አይነት ስራ አትሰራም። ማሪያና ግን ሁሉ ጊዜ ቤቱን ስራዎች እሷ እንደሰራች ነው። ልብስ ታጥባለች፣ ዳቦ ትጋግራለች። የቤቱን ዕቃ በሙሉ እሷ ነች የምታጥበው። እናቷ ግን የምታወራት ሁሉ ጊዜ በቁጣ ነው። ማሪያና የቀን ቅዠትሽን አቁሚ። ሁሉ ጊዜ እንደዚህ እየሰራሽ ነው የምትኖሪው። ከዚህ ውጪ ምንም ልትሆኚ አትችይም። ማሪያና ግን ምንም አልመለሰችላትም። ምክንያቱም ደግነቷ እንደሚከፍላት ታውቃለች። ከሆነ ጊዜ በኋላ ኃይለኛ በጋ ገባ እና በጣም ኃይለኛ ሙቀትም ጨመረ። እናትየውም ቤት ውስጥ ምንም አይነት ውሃ እንደሌለ አስተዋለች። ማሪያና ሂጂና ጫካውን አለፍ እንዳልሽ ትልቅዬ የውሃ ጉድጓድ አለ። ከዛ ውስጥ ውሃ ይዘሽ ነይ። በጣም ኃይለኛ ሙቀትና ንፋስ አለ። ነገር ግን ማሪያና ምንም ሳትል እሺ ብላ ጉዞዋን ቀጠለች። ኃይለኛ ሙቀትና ፀሐይ ስለነበረ እግሮቿ ማወራ ባወራ ሆነዋል። ኃይለኛ ፀሐይ ስለነበረ ደክሟታል። ትንሽ አረፍ አለች። ከኋላዋም የሆነ ድምፅ ሰማች። ልጄ ትንሽ የሚጠጣ ውሃ ታጠጪኛለሽ? እንዴ እናቴ፣ አዎ አጠጣሻለሁ። በጣም ደክሞሻል ደግሞ። ማሪያናም በያዘችው ዕቃ ውሃ ቀዳችላትና ሰጠቻት። አሮጊቷም ውሃውን ተቀበለቻትና አጠጣቸው። ልጄ በጣም ደግ ነሽ። ማንም ሰው ለማያውቀው ሰው እንደዚህ እኮ ደግ አይውልም። እንዴ ችግር የለውም እኮ እናቴ፣ ሳይሽ በጣም የተጠማሽ ትመስያለሽ። አንድ ልቦች እኮ በጣም ጥሩ ናቸው። ያለ ምላሽ ነው የሚሰጡት። አሮጊቷ ለካ ፌሪ ነበረች። ወደ ፌሪነትም እየተለወጠች መጣች። እናም ሰውነቷ ማብረቅረቅ ጀመረ፣ ማብራትም ጀመረ። ወይኔ ፌሪ መሆንሽን አላወኩም ነበርኩ። ምንም እኮ አላደረግሽም፣ ንጹህ ልብሽን ያሳየሽኝ። ከዚህ ቀን በኋላ የምታወጪው እያንዳንዱ ቃል በእንቆችና በአበቦች ከአፎችሽ ይዘንባሉ። ከዛ በኋላ ፌሪዋም ለማሪያና ከልቤ የሰጠች ስጦታ ነው አለቻት። ቃላቶች በአፍሽ ካወጣሽ ቁጥር አበቦችና እንቆች ይዘንባሉ አለቻት። ከዛ በኋላ ማሪያና ልታመሰግናት ካፋ ቃላት ሲወጣ አበባና እንቆች መውጣት ጀመረ። ከዛ በኋላ ማሪያና ውሃዋን ሞልታ ወደ ቤቷ መሄድ ጀመረች። እቤት ሆነውም እናቷና እህቷ በቁጣ መጠበቅ ጀመሩ። ማሪያናም እቤቷ ደረሰች። ማሪያና ተኝተሽ ነው እንደዛ የቆየሽው? ይቅርታ እናቴ። ወዲያውኑ ከማሪያና አፍ ቃላት በወጣ ቁጥር እንቆችና አበቦች መዝነብ ጀመሩ። እናትና እህቷም በጣም ደንግጠው እንቆቹ ማየት ጀመሩ። ከዛም በምክንያት እንደዚህ ሊፈጠር እንደቻለ ጠየቋት። ማሪያናም ቃላት ባወጣች ቁጥር በጣም ያማምር አበባና እንቆች ድጋሚ መውጣት ጀመሩ። እናቴ ምንድነው እየተፈጠረ ያለው ብላ ስትጠይቃት እናትየውም በደስታ እንቆና አበባውን ማየት ጀመረች። ማሪያናም ሁሉንም የተፈጠረውን ነገር በሙሉ ነገረቻቸው። እናትየውም እንቆቹን ሰብስባ አስቀመጠቻቸው። ከዛም ትልቁን ልጇን እዛ እንድትሄድ አዘዘቻት። እናም እንደ ማሪያና እንድትሆንላት ፈለገች። ክላሪስ ግን ብዙም ደስ አላላትም። ነገር ግን ማሪያና ካፏ ውስጥ የወጡትን እንቆች ስታይ መሄድ ጓጓች። በጣም ጥሩ፣ አንቺን ካስደሰተሽ እኔም እሄዳለሁ። ይኸውልሽ በጣም ደጉኝ፣ ያገኘሽውን አሮጊት በሙሉ በጣም በስርዓት አዋሪ።
ክላሪስም ጉዞዋን ቀጠለች። ክላሪስም በመጨረሻም ውሃው ጋር ደረሰች። ከዛ በኋላ ፌሪዋ ድጋሚ መጣች። ነገር ግን ፌሪዋ አሁን ላይ አሮጊት አልነበረችም። ክላሪስም በቅናት አይን አየቻት። ውሃም እንድታጠጣት ጠየቀቻት። እኔ ማላቀውን መንገደኛ ልረዳ አይደለም የመጣሁት። ከጠማሽ ራስሽ ይዘሽ መተሽ ጠጥተሽ ሂጂ። አንዲት ለተጠማች ሴት እንኳን ውሃ ከለከልሽ ማለት ነው? ማንም ሰው እኔ እንዲያዘኝ አልጠብቅም። ማንም ማዘዝ አይችልም። ለራሴ ልቀዳ እንጂ ለአንቺ ላጠጣ አይደለም የመጣሁት። በቃ ለዚህ ምላሽሽ ሽልማቱን ታገኘዋለሽ ብላት ፌሪዋ ሄደች። ከዛ በኋላ ስለመሸ ክላሪስን ወደ ቤቷ መሄድ ጀመረች። ወይኔ አሮጊቷን ባገኘቻት። ልጄ አገኘሻት? ምን አለችሽ? አሮጊት የሚባል አላገኘውም። ነገር ግን አንድ ማትረባ ልጅ መታ ውሃ ጠየቀችኝ። ወደዛ አባረርኳት። ክላሪስን መውራት ስትጀምር ካፏ ውስጥ እንቁራሪት መውጣት ጀመረ። እናቷና ክላሪስን በጣም ደነገጡ። ወይኔ ምን ጉድ ነው! እባክሽ አቁሚ አታውሪ አለቻት። ነገር ግን ቤቱ በሙሉ በእንቁራሪትና በእባብ ተሞላ። እናትየዋም እደጅ ወጥታ ማልቀስ ጀመረች። ማሪያናም ስትመጣ ደነገጠች። ይሄ የአንቺ ጥፋት ነው። አንቺ ነሽ እህትሽን እንደዚህ ያደረግሻት። ውጭልኝ! ሁለተኛ እዚህ ቤት ተመልሰሽ እንዳትመጪ ብላ ማሪያናን አባረረቻት። ፀሐዩም እየጠለቀ መጣ። ማሪያናም ብቻዋን መሄድ ጀመረች። ማሪያናም እያለቀሰች ነበር። ብዙም ሳትርቅ የልዑል ሰረገላ ባጠገቧ አለፈ። ልዑሉም ውስጥ ነበረ። ወዲያውኑ ሳያት ሰረገላው እንዲቆምለት ጠየቀ። ልጅት ችግር ውስጥ ነሽ እንዴ? አይ ምንም ችግር ውስጥ አይደለም። እናም ልክ ማሪያና ማውራት ስትጀምር እንቁዎችና አበቦችን ካፏ ውስጥ ማውጣት ጀመረ። ልዑሉም በጣም ደንግጦ ያያታል። ልዑሉም ከሰረገላው ወርዶ ማሪያናን ማናገር ጀመረ። ማርያም ባወራች ቁጥር እንቁዎችና አበቦች ነው ካፏ ውስጥ የሚወጣው። ልዑሉም አብራት እንድትሄድ ጠየቃት። እናም ንጉሱም ማየት እንዳለበት ነገራት። ማሪያናም ልዑሉን ስታየው ውስጧ ደስተኛ ነበረ። ለዛም ተከትላው ሄደች። ልዑሉም ማሪያናን ወደ ንጉሱ ይዟት ሄደ። ንጉሱና ንግስቷም ሲያዋሯት ማሪያና ካፏ እንቁና አበባ ነበር የሚወጣው። ከዛ በኋላ ሁሉም ሰው ሲያያት ደነገጠ። ወይኔ ምን አይነት ክብር ነው የታደልሽው አለቻት ንግስቷ። ንጉሱም ማሪያናን ምን አይነት ሽልማት እንደምትፈልግ ጠየቃት። አባዬ እኔን ካገባች የትልቅ ሽልማት ነው አለው። ንጉሱም ትንሽ አሰበና ከአፏ ውስጥ አበባና እንቁ የምትወጣላት ሴት እርግጠኛ ነኝ ይህን ግዛት ያበበ ታደርገዋለች። ስለዚህም እንድታገባ ፈቅጄልሃለሁ። ማሪያናና ልዑሉን ተጋቡ። ማሪያናም ባወራሽ ቁጥር አበባ ነበር የሚበተነው። የግዛቱ ነዋሪዎችም በደግነቷ በጣም ይወዷት ጀመር። እናቷም የነበራት እንቁዎች በሙሉ ወደ ድንጋይነት ተቀየሩ። እናም ብቻዋን ቀረች። ክላሪስም አጠገባ ያሉት ሰዎች በሙሉ መሸሽ ጀመሩ። ባወራሽ ቁጥር እንቁራሪት ነበር የሚወጣው። ሰው ሁሉ አገለላት። ቤታችንን ምስቅልቅሉን አወጣሽው፣ ውጭልኝ ብላ አባረረቻት። ክላሪስም እየሮጠች መውጣት ጀመረች። ባወራሽ ቁጥርም እንቁራሪቶች ነው የሚከቧት። ከሰፈሩ ወጣም ጫካ ገብታ መኖር ጀመረች። እናትዮም ያሏት እንቁ በሙሉ ወደ ድንጋይነት ስለተቀየረ ብቻዋን ቀረች። ታማም ሞተች። ዓመታት አለፈ። ማሪያናም ከልዑሉ ጋር ደስተኛ ህይወት መኖር ጀመረች። ደግነቷ ከፈላት።